አላህ የወፈቃቸው ሐጅ የሚያደርጉበት ሐጅ ያልሄዱት ደግሞ ከቤተሰቦቻቸውና ከወዳጅ ዘመዶቻቸው ጋር በመሆን በድምቀት የሚያከብሩት ክብረ በዓል ነው። ይህን ክብረ በዓል ስናከብር መላው ሙስሊሙን ማህበረሰብ ባህሉና እምነቱ በሚያዘው መንገድ ሲያሳይ የነበረውን በጎ ተግባር በአረፋ በዓሉም ይበልጥ አጠናክሮ መሄድ ይኖርበታል። ይህንን በጎ እሴት ለትውልድ በማሸጋገር በሀገራችን መንግስት የጀመረውን የልማትና የሰላም ውጥኖችን ለማሳካት በሚያደርገው ርብርብ እንደ ሙስሊም ማህበረሰብ የዜግነት ግዴታችንን መወጣት ይጠበቅብናል። የዘንድሮን አረፋ በዓልን ከቤተሰቦቻችሁና ከወዳጅ ዘመዶቻችሁ ልታከብሩ ወደ ወራቤ ከተማ የመጣችሁ እንኳን ደህና መጣችሁ እያልኩኝ ቆይታችሁ ሰላም እንዲሆን ከተማችንን ዞር ብላችሁ የምታዩበት እንዲሁም ቀልባችሁ ወደ ወራቤ ያላሰውም ወደ ወራቤ እንድታስቡ የሚሆንበት ወራቤን ለልማት ቦታ ወስዳችሁ ያላለማችሁ ቁጭት ውስጥ ገብታችሁ ለልማት የምትነሳሱበት ጊዜ እንዲሆንላችሁ እየተመኘሁ ወራቤ ከተማ አልሚዎችን ለመቀበል ከመቼውም ጊዜ በበለጠ ዝግጁ መሆኗን ለማስገንዘብ እወዳለሁ። የተከበራችሁ ምዕመናን፣ የስልጤ ሕዝብ በሀገራችን ኢትዮጵያና በተለያዩ ሀገራት በመንቀሳቀስ በርካታ ስራዎችን የሚሰራ ሕዝብ ነው። በዚህም ስራ ታታሪነቱና ልማት ወዳድነቱን የተመሰከረለት ብርቱ ሕዝብ መሆኑንም ከማረጋገጥ አልፎ ሀገርን በማልማትና በመገንባት ወደር የማይገኝለት ሕዝብ ነው። የስልጤ ማህበረሰብ ሰው አክባሪ፣ ሁሉን አቃፊ፣ የአብሮነት ተምሳሌት፣ ዲኑን ጠንቅቆ የሚያውቅና የሌሎችን ወገኖችን እምነት የሚያከብር ታላቅ ሕዝብ ነው። የወራቤ ከተማም ደግሞ ማንነቱን እምነቱን በጀግነቱ ጠብቆ ያቆየው የስልጤ ሕዝብ የማንነቱ መገለጫ የአስተዳደሩ መዲናና የከፍታው ማሳያ ናት። የተከበራችሁ ምዕመናን፣ የወራቤን ከፍታ ለመጨመር ሁሉም የስልጤ ማህበረሰብ የሀሳብ፣ የአይነት፣ የገንዘብ፣ ሌሎች አይነት ድጋፎችን በማድረግ ወራቤን በማድመቅ ስልጤነታችንን ይበልጥ ከፍ ማድረግ ይኖርብናል። በዚህም መነሻ በወራቤ ከተማ አስተዳደር በስልጤ ልጆችና ወላጆች ብርቱ ተሳትፎ እንሰራለን ብለን 5.72 ኪሎ ሜትር ርቀት ያለው አስፋልት መንገድ አዘምነናል። ለዚህም ከ1 ቢሊዮን ብር በላይ ወጪ ያስፈልጋል። ይህንንም መንገድ እውን ለማድረግ ለሁሉንም የህብረተሰብ ክፍል ርብርብ የሚጠይቅ ነው። ለዚህም ተግባር ማህበረሰባችን ያሳየው ሞራል ትልቅ ነው። ጊዜውንና ገንዘቡን በመስጠት አሻራውን ለማሳረፍ ደፋ ቀና እያለ ይታያል። ይህንንም ለማሳካት ጥረት እያደረጋችሁ ያላችሁ በከተማ አስተዳደሩ ስም ማመስገን እንወዳለን። ይህንን ፕሮጀክት እስክንጨርስ ድረስ ሁሉም ማህበረሰብ ያልተቋረጠ ድጋፍ እንዲያደርግ ጥሪን አቀርባለሁ። ሌላው እንደ ከተማ አስተዳደር እየተሰሩ ያሉ የልማት ስራዎችን መላው ማህበረሰባችን ከወትሮ በላቀ ሁኔታ ሰላሙን በማስጠበቅ ልማቱን በማስተባበር የከተማችንን እድገት በፈጠነ ሁኔታ እውን ለማድረግ እገዛቸው ትልቅ ነውና እገዛቸው አይለየን እንላለን። በመጨረሻም በዓሉን ስናከብር ከንግድ ተቋማትና ከቤት ውስጥ የተለያዩ አላስፈላጊ ነገሮች በተገቢው በማስወገድ የራሳችንና የከተማችንን ንጽህና እየጠበቅን የተራቡትን በማብላት የታረዙትን በማልበስ የተቸገሩትን ወገኖች በማሰብ ኢዳችንን እናክብር እያልኩ በዓሉ ያማረ የደመቀና በፍቅር የተሞላ እንዲሆንላችሁ እመኛለሁ። በድጋሚ ኢድ ሙባረክ ተቀበለላሁ ሚና ወሚንኩም ሳሊሐል አዕማል።